የአጼዎቹ ፍቅር ያለበት የሆነ የነሱ ምርኮኛ እውነቱን ልታውቁ የሚገባው በፍጹም አሁንም እውነታን ያልተረዳው የሙስሊሙ ማህበረሰብ በአጭበርባሪ ካዲዎች ስር የወደቁ እንዲሁም እንደነሱ አጼዎቹን የናፈቁ የሙስሊሙን ታሪክ ያላወቁ በእነሱ ፖለቲካ የተሸፈኑ ብዙ ሰዎች አሉ። ለመሆኑ ቴዲ አፍሮ በሰሞኑ የወጣውን ሰይጣናዊ ሙዚቃ ተከትሎ አሁንም ያልተረዳው ያላወቀው ህዝባችን በማይጠበቅ መልኩ ሲያሞካሹ አይተናል። ግን መለስ ብለን ታሪኩን ብናነብ ሙስሊሙ ማህበረሰብ ለዘመናት የኖሩበት ሰቆቃና ስቃይ እንደ መናፈቅ ነው። በተቃራኒ ወገን የምንሰማው ድምፅ ግፍ ያልኖረባቸው እንደኖረባቸው ስቃይን ሳያዩ እንደተሰቃዩ አታስቆጥረኝ ደም አጥንቴን አውቆ የለም ወይ ማንነቴን ሲሉ በሰው ቁስል ላይ እንጨትን ሰደዋል። እውነት ማንነታቸውን ተመልሰን ብናየው ፍጹም አረመኔ እንዲሁም ጭካኔ የተሞላበትን ሙስሊሞች ከዶሏ ማካራ የተረፉበትን የተጨማለቀ ታሪክ እናገኛለን። ይህ ነው ማንነት። አሁንም ታሪካችሁ እንደቀጠለ እያወቃችሁ ሙስሊሙን በአክሱም ከተማ እያሰቃያችሁ ሰላም የተላበሰውን ሙስሊም ጭካኔ እያስተማራችሁ አታስቆጥረኝ ደም አጥንቴን አውቀው የለም ማንነቴን ማለታችሁ እጅጉን ያሳፍራል። አጼዎቹን እያነሳሳ የሙስሊሙን ቁስል በመንካት የአሁኑን ትውልድ ማሾፍ፣ ማሰቃየት፣ መግደል አይቻልም። የአጼዎቹ ፍቅር ያለበት የሆነ የነሱ ምርኮኛ እውነቱን ልታውቁ የሚገባው በፍጹም ሊነሱ አይችሉም። ይልቁንም ስለማይሰሟችሁ በናፍቆታችሁ ልክ እናንተን መሸኘት ሳይሻል አይቀርም። ይልቁንም ቴዲ አፍሮ ኢትዮሪካ ብሎ የጀመረው ወይም የወጣው ሙዚቃ በውስጡ ምንን ትርጉም እንደያዘ ሳንረዳ ሙስሊሞች አብረን ማለቃቀሳችን እስካሁን ለዘመናት የነበረው እነሱ ያወረሱን የተበላሸ ታሪክ እንደያዝን ያሳያል። እኛ ባይገባንም ባንረዳም ገና ከርዕሱ ኢትዮሪካ በሚል ስያሜ የቤተ ክስረቱን ስያሜ በማምጣት ሙስሊሙን አያጠቃልልም። ኢትዮሪካ የምትለው ቃላት ከያዘችው መልእክት መካከል ሙስሊሙ ሀገር የለውም፣ አዲስ መጤ ነው። እኛ ግን በመሰረታዊነት ከየትኛውም ሃይማኖት በፊት የነበረ የህይወትና የጥበብ ተምሳሌት ነን በማለት በራስ ትልቋ በያዘችው ትርጉም ብቻ ሙስሊሙ ተረግጧል። በሁለተኛው ዜና ይዤላችሁ የመጣሁት የኢራን የጦር መርከብ መመታቱን ተከትሎ ድርድሩ ፈርሷል። አሜሪካ ኢራን ለድርድር ፈልገውናል፣ ከእግራችን ስር ወድቀው እየለመኑን ነው፣ በሁሉም ተስማምታለች፣ ኒውክሌርም ማምረቷን ልትተው እንዲሁም ያብላላቸውን ዩራኒየም ልታስረክበኝ ተስማምታለች በማለት አሁንም ፉከራቸው እንደቀጠሉ ነው። ሆኖም ግን ለድርድር አሜሪካውያን ሊሄዱ ዝግጅት ላይ እንዲሆኑ ኢራን አልሄድም በማለት ምላሿን ሰጥታለች። ለመሆኑ ለመደራደርኛ ጨርሰናል፣ ሁሉንም ተስማምተናል እያሉ ሲዝቱ የነበሩት የአሜሪካው ፕሬዝዳንት ቃላባይ ተብለው ሜዳ ላይ ወድቀዋል። አዳዲስ መረጃ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።